የተባበሩት አረብ ኤምሬትስ ዱባይ ላይ የቤት ሰራተኞች ህግ አንቀጽ 11 ላይ ሁለተኛውና 11ኛው መስመር ላይ የሆኑ ነገራቶችን አየሁ። አብዛኞቹ የማዳም ቅመሞች የሚሸወሩበት ስለሆነ ነው ያመጣሁት እና ምንድነው ከ11ኛው ልጀምር። 11ኛው ላይ የራሳችሁን የግል ማንነታችሁን የሚገልጽ የግላችሁ ንብረት የሆነው ነገር ፓስፖርት፣ አሰሪያችሁ ያሰራላችሁ ኢቃማ፣ እነዚህ እና የእናንተ ማንነት የሚገልጹ ነገራቶች በፍጹም አሰሪው ጋር መቀመጥ የለባቸው። አሰሪያችሁ ይሄንን ነገር የመያዝ መብት የለውም ይላል። እናንተ ጋር የማቆየት መብታችሁ በህግ የተጠበቀ ነው። ሁሉም የአረብ ሀገራት ላይ ነው በነገራችን ላይ ይሄ ነገር ማለት ነው። ይሄ የማይሆን ከሆነ ደውላችሁ መናገር ትችላላችሁ። እኔ ስልካቸውን አስቀምጫለሁ። የሁሉንም የአረብ ሀገራት የሰራተኞች ጉዳይ ስልክ ቁጥር አስቀምጫለሁ። ገብታችሁ ከዚህ በፊት የለቀቁት ቪዲዮ አለ እና ይሄንን የግል ማንነታችሁን የሚገልጸው ነገር ራሳችሁ ጋር የማቆየት መብታችሁ በህግ የተጠበቀ ነው። ወደ ሁለተኛው ደግሞ ሲሄድ ሁለተኛው ምን መሰላችሁ የሚለው በቃ ለአንዲት ሰራተኛ መኝታዋ የሆነ ደህንነቷን የሆነ ግላዊ እንትኗን የጠበቀ መሆን አለበት ይላል። ይህ ማለት በምንም አይነት መልኩ የቤት ካሜራ የመኝታ ክፍላችሁ ላይ የማስቀመጥ መብት የላቸውም። አንቺ ቤቷ ነው መብቷ ነው ምናምን ብለሽ ዝም ልትይ ትችያለሽ። ይሄ ነገር በፍጹም አይፈቀድም። ነፃነትሽን በምንም አይነት መልኩ ማጣት የለብሽም። ስለዚህ የመኝታ ክፍላችሁ ላይ ካሜራ ያለ ሰዎች በቀጥታ ይሄንንም ነገር አንሱልኝ ካሜራ አርቲክል 11 ይሄ አንቀጹን ነግሬያቸዋለሁ ቅድም። የዶሜስቲክ ወርከርስ ላው እንትን ነው አርቲክል 11 ላይ አርቲክል 11 ተራ ቁጥር 2 ላይ ነው ያለው። ስለዚህ መረጃውን ከፈለጋችሁ ስክሪን ላይ አስቀምጥላችኋለሁ። ያንን አሳይታችሁ በክብር እንዲያስተካክሉላችሁ፣ ካልሆነም ሌበር መደወል ትችላላችሁ እና ሼር ኮፒ ሊንክ እያደረጋችሁ አዳርሱት። እንደዚህ አይነት መረጃዎችን ደግሞ ለማግኘት የአረብ ሀገራትን መረጃ ለማግኘት ቤቱን ፎሎ አድርጉ።